ሄሎ ጋይስ እንዴት ናችሁ? ሁሉ ሰላም አለን ይመስገን። ይሄ አፕሊኬሽን ፖፖ ላይቭ አፕሊኬሽን ይባላል። ይህ አፕሊኬሽን ገንዘብ ብቻ የሚታገኙበት ሳይሆን ከብዙ ዓለም ሰው ጋር የምትተዋወቅበት አፕሊኬሽን ነው ማለት ነው። ከዓለም ጋር ማለት ነው ያስተዋውቃል። አልጎሪዝሙ ቶታሊ ከዓለም ጋር ዳይሬክትሊ እንድትተዋወቅ ያደርጋል። ለምሳሌ ኤ ኤክስፕሎር የሚል ትነካና ይሄ ሶስት መስመር ነክቴ ከዛ ሻው የሚለው ውስጥ ይገባና ሾው የሚለው ውስጥ ይገባና ትመርጣለህ ሀገር ማለት ነው። ማግባት ማወቅ የምትፈልገው ከማጋር ከየት ሀገር ሰው ጋር ያለው ጋር ኮንታክት ማድረግ አለብኝ ብለህ ብታስብ ይኸው ለምሳሌ ዩናይትድ ኪንግደም የምትፈልግ ከሆነ ዩናይትድ ሴሌክት ታደርግና ይኸው ኢትዮጵያዊ ዩናይትድ አረብ ውስጥ ያለ ሀገር ውስጥ ያለው ሰው ጋር ማተዋወቅ ትችላለህ። ከነኚህ ሰዎች ጋር ከውጭ ሀገር ያሉ ሰዎች ጋር መታወቅ ትችላለህ። የተለያየ ይሄ አሁን እኔ ሴሌክት ያደረኩት ዩናይትድ አረብ ዩኤስኤ ነው ዩኤስኤ ስለሆነ ስለዚህ እናንተ ሴሌክት እያደረጋችሁ ከተለያየ ሀገር ሰው ጋር መታወቅ ትችላላችሁ። አልጎሪዝሙ ገንዘብ ብቻም ሳይሆን ከሰው ጋር እንድንተዋወቅ ያደርጋል። ለምሳሌ እቺን አሁን እኔ ቢገባ እዚህ ቢገባ አሜሪካ ያለችው ጋር ነው የገባው። ስለዚህ እናንተ ፕላትፎርም ውስጥ ገዳ ዌልካም ብላ ነበረች። አሁን እናንተም ይሄን ነገር ማወቅ የምትፈልጉ ከሆነ መስራት የምትፈልጉ ከሆነ እናንተ የእናንተን ኔትወርክን በጣም መስፋፋት የምትፈልጉ ከሆነ የአፕሊኬሽን በጣም ቤስት አፕሊኬሽን ነው። በጣም ሰፖርት አደርጋቸዋል። ብዙ ነገር እንዲታውቁ ያደርጋቸዋል እና ይሄ አፕሊኬሽን በደንብ ተጠቀሙ፣ ትለወጡበት፣ ብዙ ሰዎችን ኔትወርክ የምትፈጥሩበት ሪል የሆነ ሪሌሽንሺፕ ብቻ ኮንታክት የምታደርጉበት አፕሊኬሽን ነው እና አፕሊኬሽኑ በጣም ቤስት አፕሊኬሽን እኛ ብዙ ገንዘብ ሜክ እያደረግንበት ያለው አፕሊኬሽን ስለሆነ በዚህ እናንተም ከኛ ጋር እንድትሰሩ እንናለን። መልካም ቀን።